بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. أعوذ بالله من الشيطان الرجيم. وقل جاء الحق وزهق الباطل إن الباطل كان زهوقا. أما بعد رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. إن شاء الله ባለፈው ፕሮግራም ወይንም በተደራጀ መልኩ በተከታታይ ምላሽ መስጠት ከጀመርንበት ፕሮግራም ቀጣይ የሆነው ክፍል ዛሬ ይቀጥላል ማለት ነው። ዛሬ የምንዳስሰው ፓርት ከዚህ በፊት ተጠይቆ የነበረ በአንድ ወገናችን ክርስቲያን ወገናችን ማለት ነው ተጠይቆ የነበረ ጥያቄ ነበረ። እሱን አስመልክቶ ያው ጥያቄው ላይ ያሉ ህጸጾችንም ጨምረን አንስተን ያው እኛ ጋር ትልቁ ችግሩ ምንድነው ጥያቄ የሚመጣው በትርጉም ስለሆነ እነኛ ትርጉሞች ደግሞ ብዙ ጊዜ ስለማይጣሩና ኢንቨስቲጌት ስለማይደረግ የሚሳሳቱ ስህተቶች አሉ። እነሱን ማብረን እየተቆምነ ምላሹን ምንዳስሰው ይሆናል ማለት ነው። የትኛውን ክፍል ነው ምን መለከተው የሚል ጥያቄ ከተነሳ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መርዝ በልተው በመርዝ ምክንያት ነው የሞቱት የሚለውን ክፍል አስመልክቶ ነው ምንዳስሰው። ይሄንን ርዕስ በሁለት ክፍል ነው ምንዳስሰው። ይሄ የመጀመሪያው ክፍል ሲሆን ሁለተኛው ክፍል ደግሞ በሚቀጥለው አብረን ተያይዞ የሚቀርብ ማለት ነው። በአንድ ኦዲዮ ስለሚረዝም በሁለት ከፋፍዬ ያቀርበዋለሁ ማለት ነው ኢንሻአላህ። የመጀመሪያው ዛሬ የምናቀርበው ክፍል ምንድነው? የአላህ መልእክተኛ በመርዝ ተመርዘው ሙተዋል፣ ይሄ ደግሞ ነብይ ላለመሆናቸው ማሳያ ነው በሚለው ኮንሴፕት ዙሪያ ያለውን ነገር ጀነራል የሆነ ምላሽ እሰጣለሁ። ፕላስ ብዛት በሚቀጥለው ሳምንት ደግሞ ወይም በሚቀጥለው ጊዜ ደግሞ የምንመለከተው ተያይዞ ያለው ክፍል ደግሞ በቁርአን በሱረቱል ሐቃ ምዕራፍ 69 ቁጥር 46 ላይ ያለውን አላህ Subhanahu Wa Ta'ala ወለው ተቀወለ علينا بعد الأقاويل በእኛ ላይ ከፊልን ቃላት ያላልነውን በቀጠፈ ኑሮ لأخذنا منه باليمين በኃይል ባያዝነው ነበር ثم لقطعنا منه الوتين እንዲሁም ከዚያም የርሱ የልቡን ሰርው የተንጠለጠለበትን ጅማት በቆረጥን ነበር ብሎ አላህ በወህይ ዙሪያ ያስቀመጠውን ማስጠንቀቂያ አስመልክቶ የአላህ መልእክተኛ መርዙን ከበሉ በኋላ ሲሞቱ አውርታቸው ወይንም የልባቸው ቬን እንደተቆረጠ ገልጸዋል። ይሄ ደግሞ ከአላህ ላይ ጭማሪ በራሳቸው ያሉት ነገር ስለነበረ የአላህ ቃል ተፈጻሚ ሆኖ በዛ ምክንያት ነው የሞቱት በሚል ደግሞ የሚቀርበውን ክፍል በሚቀጥለው ሳምንት እሱን ሰፋ አድርገን እንተነትነዋለን ማለት ነው ኢንሻአላህ። ስለዚህ ወደዛ ክፍል አልገባም ማለት ነው። አሁን ላይ የመጀመሪያውን ክፍል ላይ ነው ፎከስ የማደርገው። የመጀመሪያው ክፍል ምንድነው ካልነ ከታሪካዊ ዳራው አንስተን እየተነተንን እንምጣ። አይሁዳውያን በረሱል ጊዜ የነበሩ አይሁዳውያን ማለት ነው በተደጋጋሚ የአላህ መልእክተኛ ላይ የግድያ ሙከራ ያደርጉ ነበር። ይሄ ያው ከባህሪያቸው ነው። ያን የግድያ ሙከራ ለምሳሌ ከልጅነታቸው ጀምሮ ሐሊመቱ ሰዒድያ የአላህ መልእክተኛ አሳዳጊ የነበረችው ሐሊማ ከቤተሰቦቿ ከወላጆቹ ከእናቱ በተቀበለቻትና ልታሳድገው በወሰደችውበት ወቅት ሐዲስ ላይ እንደተገለጸው ከተናገራቻቸው አንዳንድ ነገሮች በመነሳት እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሰሏቸውና ሊገሏቸው አይሁዳውያን እንዳሰቡና ከዛ በኋላ እሷ በተለያየ ማስቀየሻ እንደተረፉ ተገልጻለች። ያን ሐዲስ ውስጥ ተቀምጧል። እዛጋ የመጀመሪያው የግድያ ሙከራ ከዛ ይጀምራል በአይሁዳውያን የተደረገው ማለት ነው። በሚቀጥለው ከነብይነታቸው በኋላ የነበረ ነው። ከበድር ዘመቻ በኋላ በኑ ነድር የተባሉ የአይሁድ ጎሳዎች ሊገሏቸው የሞከሩበት መንገድ አላህም በሂክማ ያተረፋቸው መንገድ አንዱ ነው። ሶስተኛ እነኚህ በኒ ነድሮችም ሌላ አይነት ሙከራም ደግሞ አድርገው ነበረ። እንግዲህ በመጨረሻና በዋናነት አሁን የምንወያይበት ትልቁን አጀንዳ ደግሞ በኸይበር ወቅት የተደረገው በመርዝ አንዲት ዘይነብ ቢንት ኻሪስ የምትባል ሴት ያንድ ባላባት ሚስት የነበረች ሴት ነበረች። እሳቸው የአላህ መልእክተኛ ለመግደል በማሰብ እንግዲህ የፍየል እግር ወይም የፍየል እንትን ጠብሳ ካመጣች በኋላ የፊት እግር የአላህ መልእክተኛ ይወዱ ስለነበር እዛ ጋር ብዛት ያለው መርዝ አድርጋ መርዙን ካመጣችው በኋላ መርዙን ከበሉ በኋላ ያው ቢሽር የሚባለው ሰሃባ ረዲየላሁ ዐንሁ ከበላ በኋላ ያው ወዲያውኑ ሞተ። የአላህ መልእክተኛ የመርዙ ጥንካሬ ወይንም ከባድነት አፋቸው ላይ ይታይ ነበር። ከዛ ሴትዮዋን ተዋት ብለው ነበር። ከዛ በኋላ ቢሽር በሞቱ ምክንያት ደግሞ ወለወንጀሏ ቅጣቷን አገኘች ማለት ነው።
ስለዚህ አሁን ያ መርዝ ነው የገደላቸው የሚል አርጊውመንት ነው በዋናነት አሁን እየቀረበ ያለው ማለት ነው። መርዙ ነው የገደላቸው ወይስ መርዙ አይደለም የገደላቸው የሚለውን ኮንሴፕት ከመምጣታችን በፊት የመጀመሪያው ኮንሴፕት ምንድነው? አንድ ነብይ አይሁዳውያን ወይም የሰው ልጅ ከገደለው በኋላ ሐሰተኛ ነው ወይ ነው የመጀመሪያው ጥያቄ እሱ ነው። እንደው በእነሱ ሎጂክ መሰረት እንየው ነው። ምክንያቱም ነቢያት በሐሰተኛ መንገድ ነቢያትን አይሁዳውያን ይገሉ ነበር። ስለዚህ እነዛ የተገደሉ አይሁዳውያን እንደነዚህ ሰዎች ሎጂክ መሰረት ሐሰተኛ ነበሩ ወይ ነው። ይሄ የመጀመሪያው ፕሪሚስ ነው። ዝም ብሎ ሊመለስ የሚችል ሲምፕል የሆነ ፕሪሚስ ነው። አይሁዳውያን ይገሉ ነበር እንዴ ካልን በትክክል ኢየሱስ ራሱ ይሄንን አስመልክቶ በማቴዎስ ወንጌል ምዕራፍ 23 ከቁጥር 33 ጀምሮ ይናገራል። ምን ይላችኋል አይሁዳውያን? እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ፣ እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ያው ይሄንን የሚናገረው ኢየሱስ ነው አይደለም። ስለዚህ እነሆ ነቢያትንና ጥበበኞችን 34ኛው አንቀጽ ላይ ማለት ነው። ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ፣ ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። 35ኛው ላይ ምን አለ? ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድሁ አልወደድኋችሁም እና በዚህ አንቀጽ በግልጽ ኢየሱስ እንደነገረን እነኚህ የኢየሩሳሌም የእስራኤል ሰዎች ወይም አይሁዳውያን ነቢያትን በመግደል የተካኑ ነበሩ። ነቢያትን በመግደልም ደግሞ ከፍተኛ ልምድ የነበራቸው ነበሩ፣ ኢየሱስን ጭምር ማለት ነው ገለዋል። ስለዚህ አሁን እነኚህ ሰዎች በዚህ ሎጂክ መሰረት በእነኚህ ሰዎች ሎጂክ መሰረት ሐሰተኛ ነበሩ ወይ ነው። ምክንያቱም በእነኚህ ሰዎች ሎጂክ መሰረት እነኚህ ሁሉ ተገዳዮች ናቸው ወይም ሟቾች ናቸው ነቢያቶቹ ማለት ነው። ስለዚህ እነዚህ የተገደሉ ሰዎች በእነኚህ ግለሰቦች በመገደላቸው ምክንያት ሐሰተኛ ነበሩ ወይ ነው። እንዳልነበሩ ግልጽ ነው። እነኚህ ሰዎች ጻድቅ የነበሩ ሰዎች ናቸው ከጻድቁ ከአቤል ደም ጀምሮ እንዳለው እንደገለጸው። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእንደሱ እንኳን ሎጂክ መሰረት አይሁዳውያን ገለዋቸው ቢሆኑ እንኳን ራሱ የነብይነታቸውን አኪዩሬሲ ምንም አያዛባው። የነብይነታቸውን ትክክለኛነት ወይም ተአማኝነት የሚያዛባ ጉዳይ አልነበረም። እንደ ጥያቄም የሚነሳ አልነበረም። ምክንያቱም አይሁዳውያን ከዛ በፊት ሌሎች ነቢያትን ገለዋል። እነኛ ነቢያት እውነተኞች ናቸው። ስለዚህ ይሄ ልምዳቸው ነው። እውነተኛ ነቢያትን የመግደል ልምድ አላቸውና ማለት ነው። ሁለተኛ ግን ትክክለኛ ታሪኩን እንዳስሰውና እንመለስ እስኪ እንየው። የአላህ መልእክተኛ እውነት በመርዙ ምክንያት ነው የሞቱት ወይ ካልን በጭራሽ ነው አይደለም። ክስተቱ እንደዛ አልነበረም። እንደውም ይሄ ክስተት የአላህ መልእክተኛ ነብይ እንደነበሩ ማሳያና ማረጋገጫ ነው። እንዴት ካላችሁ እንግዲህ አስረዳችሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መርዙን ከበሉ ከ4 ዓመት በኋላ ነው የሞቱት። ልብ በሉ እንግዲህ መርዙ ተበላ። መርዙ ከተበላ በኋላ አብሯቸው የበላው ሰው ሞተ። ወዲያውኑ ነው የሞተው። መርዝ እንደሚታወቀው ጊዜ አይሰጥም። ወዲያውኑ ነው የሚገለው። የትኛውም መርዝ ደም ስርን በጣጥሶ ነው የሚገለው፣ ወዲያውኑ ነው የሚገለው። የአላህ መልእክተኛ ግን እንደዛ አልነበሩም። መርዙን ከበሉ ከ4 ዓመት በኋላ ነው የሞቱት። ከ4 ዓመት በኋላ ነው የሞቱት። ስለዚህ አላህ Subhanahu Wa Ta'ala ነብይነታቸውን ሊያረጋግጥ ስለፈለገና መልእክቱ ሳይቋረጥ አሁን እሷ ዘይነብ መጣች። ዘይነብ ከመጣች በኋላ ለምን እንዲህ እንዳደረገች ስትጠየቅ ምንድን ነበር ያለችው? ሐዲስ ላይ ነው የተቀመጠው በትክክል ነብይ ከሆንክ አምላክ ያድናል፣ ምን ጥርጥር የለውም። አላህ ያድናል ነብይ ከሆንክ። ነብይ ካልሆንክና ደግሞ ሐሰተኛ ሰው ከሆንክ በራሳችን ላይ የተሾምክ ንጉስ ከሆንክ ደግሞ ተገላገልነ ማለት ነው አለች። ይሄ የሷ ንግግር ነው። ስለዚህ በዚህ ንግግር መሰረት የአላህ መልእክተኛ መርዙን እንደበሉ ማንኛውም ሰው መርዙን እንደበላ ይሞታል። አብራችሁ የነበረ ሰው በልቷል፣ ማሳያ ነው። ሙቷል፣ ማሳያ ነው። ብሽር አላህ ይዘንለትና ማለት ነው። ስለዚህ የአላህ መልእክተኛ ሐሰተኛ ነብይ ቢሆን ኑሮ ልክ እንደ ብሽር ወዲያውኑ ነበር የሚሞቱት የነበረ። ነገር ግን አላህ ሪሳላውን ሳይጨርስ መልእክቱን አጠናቆ ሳይጨርስ ግን መግደል አልፈለገም አላህ። ስለዚህ ምን አደረጋቸው አላህ? ይሄንን ፈተና አሳልፎ ይሄንን ችግር ወይም ይሄንን ትልቅ ጉዳይ አሳልፎ ግን አላህ በተአምሩ አዳናቸው። ስለዚህ ምን ማለት ነው? አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያተረፋቸው አላህ ነው። ያተረፈበት ምክንያት ደግሞ እውነተኛ መሆናቸውንና አላህ የራሱን መመሪያ አጠናቆ ሳይጨርስ በፊት ሰዎች እንደፈለጉ ፕሮግራም የሚያደርጉት አምላክ አይደለም አላህ Subhanahu Wa Ta'ala። እሷ በፈለገ ሰዓት ሊገደል አይደለም። እሷ ባታመጣውም በሉት። ሳይበሉት አልነበረም የተረፉት፣ በልተው ነው የተረፉት። ስለዚህ አላህ መለኮታዊ እቅዱ አያዛባውም። ስለዚህ በተአምር አተረፈው ማለት ነው። ስለዚህ ይሄ ነጥብ ምንድነው ማለት ነው? እስልምና ትክክለኛ አላህ Subhanahu Wa Ta'ala ሃይማኖት መሆኑን ማሳያ ነው። እንዴት ካላችሁ እንዳልኳችሁ አላህ በተአምሩ መርዝ የበላን የሱን ነብይ ለ4 ዓመት ያክል እንዲቆይ አድርጎታል።
ላታ መርዝ በልተ ከዛ በኋላ ላታመት አላህ የገደለው መቼ ነው ካልን በሱረቱል ማኢዳ ምዕራፍ 5 ቁጥር 3 እስኪ ይሄን አንቀጽ ተመልከቱት አላህ Subhanahu Wa Ta'ala ካለ መለኮታዊ እቅዱ እንደማይገል የምትረዱበት ትልቁ ማሳያ ምንድነው ሱረቱል ማኢዳ ምዕራፍ 5 ቁጥር 3 እንመልከት አላህ ምን አለ የአላህ መልእክተኛ ከመሞታቸው በፊት የመጨረሻው የቁርአን አንቀጽ ነው ተብሎ የሚታመነውና የወረደው የቁርአን አንቀጽ ምንድነው አላህ አልየውመ አክመልቱ ለኩም ዲነኩም አለ ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና ዛሬ ለእናንተ ሃይማኖታችሁን ሞላሁላችሁ አለ ሐጀተል ወዳዕ ላይ ወይንም የመጨረሻው የመሰናበቻው ሐጅ ላይ የአላህ መልእክተኛ ጋር የወረደው የቁርአን አንቀጽ ይሄ ነበረ አልየውመ አክመልቱ ለኩም ዲነኩም ዛሬ እኮ ለእናንተ ሃይማኖታችሁን ሞላሁላችሁ ወአትመምቱ ዐለይኩም ኒዕመቲ ጸጋዬን በእናንተ ላይ ፈጸምኩ خلاص ወረዲቱ ለኩም الاسلام ዲና ከሃይማኖት እስልምናን ወደድኩ አለ አላህ Subhanahu Wa Ta'ala ይሄንን አንቀጽ ያወረደው መቼ ነው የመጨረሻው የቁርአን አንቀጽ በመጨረሻው ጊዜ የወረደ የቁርአን አንቀጽ ነው ይሄንን የቁርአን አንቀጽ ካወረደና ከጨረሰ በኋላ አላህ መልእክተኛ ይሞቱት ስለዚህ አላህ ሲገላቸው ሚሽኑን አጠናቆ በራሱ ፍቃድ ነው የሞቱት طيب ግልጽ ነው በቃ ስለዚህ አላህ Subhanahu Wa Ta'ala ይሄንን እንደማሳያ አድርገን እንመልከታለን የአላህ መልእክተኛ መርዝ የበላ ሰው ይሁን እንኳን ጥቂት ቀን ቢቆይ እንኳን ደካማ ወይ ለፍስስ ሆኖ ነው የሚቆየው ይታወቃል ምክንያቱም ዋል ጋር ሆኖ ነው የሚቆየው አሊያም ደግሞ የራሱ ዲፌክት ኑሮበት ነው የሚቆየው ይሄ ነሃል ነበር ነው የአላህ መልእክተኛ ባህሪያቸው ኢቭን እንኳን መርዙን ከበሉ ከሁለት ዓመት በኋላ እንኳን ከ3 ዓመት በኋላ ከ4 ዓመት በኋላ እንኳን እስከሚሞቱበት ጊዜ ድረስ እንኳን እንደዛ አይነት ባህሪ አልነበራቸውም ማሳያ ልንገራችሁ ማስረጃ ሱነን አቢ ዳውድ ለምሳሌ ሐዲስ ላይ ስንመለከት 2358 ሐዲስ ቁጥር ማለት ነው መካን ለመቆጣጠር ሲሄዱ የነበረውን ሁኔታ ወከር ሲገልጽ ምንድነው የሚሉት መካን ለመቆጣጠር በሚሄዱበት ሰዓት የአላህ መልእክተኛ ጾመኛ ሆነው ከጾመኝነታቸው በተጨማሪ ጠንካራ ነበሩ ይላል ጠንካራ ነበሩ መካን የተቆጣጠሩት እንግዲህ ባለቀ ሰዓት ወይም በመጨረሻዎቹ ጊዜያት ነው ግን በዛ ታይም እንኳን ቢሆን የአላህ መልእክተኛ ምንድነው ነበሩ ቀውይ ነበሩ ጠንካራ ነበሩ he was very strong እና ጠንካራ ሰው ነበሩ ስለዚህ መርዝ የበላ ሰው በቀላሉ ለህመም ለአደጋ ይጋለጣል እንጂ በቀላሉ ፕላስ ቱ ዛት በዛ በእነኛ 3 አመታት ውስጥ ደግሞ ረመዳን አለ ጾም አለ የጾም ወራት ማለት ነው ከጾም ወራት ወቅት አብዛኛው ጊዜ ደግሞ አላህ መልእክተኛ በጾም ነበር የሚያሳልፉት ከጾም ወቅት ወራት ውጭም ራሱ ተጨማሪ ጾሞችን በመጾም ብዙ ጊዜያቸውን በጾምና በዒባዳ ነበር የሚያሳልፉት የነበረ ፕላስ ቱ ዛት ደግሞ አላህ መልእክተኛ ሌሊት ቆመው ነበር የሚያድሩት እግራቸው እስኪያብጥ ድረስ አይሻ ረዲየላሁ ተዓላ አንሃ አንድ ቀን በጣም ስቅስቅ ብለው ያለቀሱ ሌሊት በጣም ብዙ ሰዓትን ሲጾሙ ሲሰግዱ ስትመለከት ከበዛ ቅጽበት ሱብሂ ያዛን ለማለት ቢላል ገባና አላህና እናትና አባቴ መስዋዕት ይሁን ለአላህ መልእክተኛ አላህ የመጀመሪያውንም የመጨረሻውንም ወንጀሎትን ምሮሎ ሲያበቃ እንዲህ በቃ በጣም እየተሰቃዩ አላህን ያመልካሉ እንዴ ብለው ሲነግራቸው እሳቸው ማለት አፈላ አኩን አብደን ሸኩራ ታዲያ አመስጋኝ ባሪያ መሆን የለብኝም እንዴ ይሄ ኒዕማ ይሄ ጸጋ በኔ ላይ አላህ ስለዋለው ላመሰግነው አይገባም ወይ ይሄንን ነበር ጺማቸው እስኪደርስ ድረስ ሌሊቱን ሙሉ ሶላት ላይ ያሳልፉ ነበር ይሄ ሁሉ ዒባዳ ይሄ ሁሉ አምልኮ ጠንካራ ከሆነ ሰው የሚጠበቅ ነው መርዝ ያደከመው ደካማ የሆነ ሰውነት አካል ለነዚህ ነገሮች ይሸነፍ ነበር ግን አላህ መልእክተኛ እንደዛ አልነበሩም ስለዚህ ይሄ መርዝ ገደላቸው ሳይሆን የአላህ መልእክተኛ መጨረሻ እንደተናገሩት ምንድነው የመርዙ ፊሊንግ ወይንም መርዙን በበሉበት ወቅት ይሰማቸው የነበረው ፊሊንግ መጣ በሚቀጥለው ይሄ አውርታ ላይ ወይንም አልቦቲን የሚለውን አንቀጽ ስናብራራው ሞር ምላሽ እንሰጥበታለን ሐዲስ ላይ ያለው ማለት ነው አላህ መልእክተኛ የደም ስር እየተበጠሰ ነው የሚለውን ሊሞቱ ሲል የተናገሩት ነገር ያናስ መልኩ እናብራራዋለን ስለዚህ ባጭሩ ስናጠቃለው ማለት ነው የአላህ መልእክተኛ በሚያው ደረጃ ምንድነው ነብይ እንኳን ለነብይነታቸው በአይሁዳውያን መገደል አለመገደል ላይ የሚያመጣው ቢገሏቸው እንኳን ራሱ ወይንም በእነሱ ሰበብ እንኳን ሙተው ቢሆኑ ራሱ በእነሱ እንትን ላይ በእሳቸው የነብይነት ደረጃ ላይ የሚያመጣው ምንም አይነት ተጽዕኖ አልነበረም ምክንያቱም ነቢያት የተለመደ ነው በአይሁዳውያን የመገደላቸው ታሪክ ማለት ነው ግን እንደዛም አይደለም ታሪኩ እንደዛም አልነበረም ነው ስለዚህ ሎጂኩ ኢምቦዝ ኬዝ ይፈራረሳል አላህ በተአምሩ እንዳሰረፋቸውና ከ4 አመት በኋላ እንደሞቱ የመርዙም ደግሞ በወቅቱ ሊገላቸው የሚገባው በወቅቱ ያለ እሳቸው ግን በወቅቱ አልሞቱም ነበር የሚለው ማሳያ ነው ማለት ነው በሚቀጥለው ሳምንት ኢንሻአላህ በሚቀጥለው ክፍል ማለት ነው የቁርአን 6946 አንቀጽ አስመልክተን ደግሞ ሰፋ ያለ ምላሽ ይዘን እንመጣለን ማለት ነው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ
ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ